ሰላም የናቲ ቲዩብ አፕስ ቤተሰቦች እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? የሰላም የፍቅርና የመተሳሰብ ጊዜ እንደነበረላችሁ ተስፋ አደርጋለሁ። ዛሬ የሁላችንም የብዙዎቻችን ችግር ዋትስአፓችን ሀክ ተደርጎብን ይሆን የሚል ስጋት ውስጣችን ካለ ሀክ እንዴት እንደተደረገ ማወቅ እንዴት እንደምንችልና እንደገናም ደግሞ ሀክ እንዳይደረግብን እስከመጨረሻው ማድረጊያው መንገድ ጥርት ባለ መልኩ አሳያችኋለሁ። በመጀመሪያ ዋትስአፕ ላይ እንገባለን። የዋትስአፕ አፕሊኬሽናችን ላይ ከገባን በኋላ እንደምታዩት ኮርነር ላይ 3 ነጥብ አለች። እሷን ክሊክ እናደርጋለን። ከዛ ዋትስአፕ ዌብ የሚል ይመጣል። እሱን ኦፕሽን ክሊክ አድርገን እንጫናለን። እንደዚህ አይነት ስካን የሚያደርግ ምልክት ከመጣለን ባርኮድ ስካን የሚያደርግ ዋትስአፓችን ሀክ አልሆነም ማለት ነው። ማንም ሰው ሀክ አላደረገንም። ግን ከዚህ ውጪ ሎጊን ወይም ደግሞ ሎጋውት የሚል ጽሁፍ ካመጣልን እንደዚህ ስካን የማያደርግ ከሆነ ዋትስአፓችን ሀክ ተደርጓል ማለት ነው። ሎጋውት ምትል ትኖራለች ሀክ ከተደረገ እሷን ሎጋውት ምትሏን ክሊክ በማድረግ ከየትኛውም ሰው ወይም ሀክ ያደረገን ሰው አካውንቱ ሎጋውት ይሆንልናል ማለት ነው። ሌላው ደግሞ ማሳያችሁ እንዴት አድርገን እስከመጨረሻው ዋትስአፓችን ሀክ እንዳይደረግ ማድረግ እንችላለን የሚለው ነው። እንደዛው በተመሳሳይ እዚሽ ጋር 3 ነጥብ እናካታለን። ከዛ ሴቲንግ ውስጥ እንገባለን። ሴቲንግ ሲከፍትልን አካውንት የሚል አለ። አካውንት ክሊክ ዘን 2 ስቴፕ ቬሪፊኬሽን የሚል አለ። እሷን 2 ስቴፕ ቬሪፊኬሽን እናካታለን። ኢኔብል የምትል ተመጣልናለች። ኢኔብል እናደርገዋለን። ከዛ በኋላ 6 ዲጂት ፒን አስገባ ነው የሚለው እዚህ ጋር። የማትረሱትን ምን ጊዜ መርሳት የለባችሁን 6 ፒን ታስገቡለታላችሁ ማለት ነው። ለምሳሌ እኔ ለሙከራ እዚች ጋር ዝም ብዬ 1 2 3 4 5 6 አስገብቼለታለሁ። ከዛ ለማን ኢሜል አስገቡ ይላችኋል። ፓስወርዱን ብትረሱት ምን ጊዜ በኢሜላችሁ ማግኘት እንድትችሉ ኢሜል ታስገባላችሁ። ካልፈለጋችሁ ደግሞ ስኪፕ ምትለዋን ክሊክ ታደርጋላችሁ። አፕላይ ሴቲንጉን አፕላይ አድርጎ እስከሚወጣ ድረስ እንጠብቀዋለን። ይቅርታ ኮኔክሽን ትንሽ ኔጋ ስለሚያስቸግር ነው ዛሬ። በቃ በዚህ መልኩ ከጨረሰ በኋላ ደን የሚል ምልክት ይመጣል። ደን ብለን ክሊክ እናደርገዋለን። ከዛ በኋላ ዋትስአፓችን ሀክ አይደረግም። ኦኬ እንደምታዩት ደን የሚል መጥቷል። ስለዚህ አካውንቴን ሎክ አድርጌዋለሁ። ማንም ሰው በምንም አይነት ሀክ ሊያደርገኝ አይችልም። ስልኬን ቢያገኝ እንኳን ወይም ደግሞ ስልካችሁን ቢያገኝ ሲም ካርዳችሁን ቢያገኝ በዛ ቁጥር ማንም መልሶ መክፈት አይችልም። በዛ ቁጥር በሚከፍት ጊዜ አሁን እናንተ ያስገባችሁት ኮድ ይመጣል፣ ያንን ይጠይቃል። ሀክ የሚያደርገው ሰው ብቻ ሳይሆን እናንተም በሌላ ስልክ መክፈት ብፈልጉ ይህንን ኮድ ይጠይቃችኋል። ይህን ኮድ ካላስገባችሁ በምንም ተአምር ዋትስአፓችሁ መከፈት አይችልም። አሁን የሰጣችሁትን ኮድ ስታስገቡ ዋትስአፓችሁ ይከፈታል። ስለዚህ ራሳችንን ከሀከሮች መጠበቅ እንችላለን ማለት ነው። ቪዲዮውን ከወደዳችሁት ዛሬ ያለኝ ፕሮግራም ጨርሻለሁ። ከወደዳችሁት ዩቲዩብ ቻናሌ ላይ ናቲ ቲዩብ አፕስ ዩቲዩብ ቻናል ሰርች ምልክቷ ላይ እዚሽ ጋር እንደምታዩት ናቲ ቲዩብ አፕስ ብለን እንጽፋለን። የኔ ብዙ ጊዜ ስፔሊንግ ስለሚለይ አንዳንድ ሰዎች ለማግኘት እንደተቸገራችሁ ቻናል ይነግራችሁኛል። ስፔል አደርግላችኋለሁ። NHATTY ከዛ ቲዩብ አፕስ ቲዩብ አፕ ብለን ሰርች ብናደርግ ይመጣልናል ማለት ነው። መጀመሪያ ላይ የምትመጣዋ ምልክት እዚች ጋር እንደምታዩት የምትመጣዋ በአረንጓዴ ቢጫ ቀይ ጽሁፍ የኔ ቻናል ነው። ሱስ በመግባት የሰብስክራይብ ምልክቷን እዚች ጋር ሰብስክራይብ ታደርጓታላችሁ። ከዛም የደውል ምልክቷን ክሊክ ብታደርጓት ምን ጊዜም እኔ የምለቃቸው ቪዲዮዎች በቀላል መንገድ በኖቲፊኬሽን መልክ ይደርሳችኋል። የቻናሌ አባል በዚህ መልኩ መሆን ትችላላችሁ። እስከ ሳምንት መልካም ሳምንት።